ሰላም አራት ክርስቲያን የሚያሳምን ሰውዬ አንድ ሀዲስ መመለስ አይችልም which is amazing በጣም amazing ነው። ሰላም ኧረ ሰላም እያልኩ ነው። በእናታችሁ ተቀበሉኝ። ምንድነው እንዳትጠፋብን አይደል ሸመደልካት እስካሁን ስታጠና የቆየው? አይ ነው አንድ አላደረኩም። ትንሽ ካወራ ትንሽ ተቆየ ትጠፋባለህ፣ ትፈሳለች። የሆነ ነገር የሆነ ቦታ ጠይቀህ ትመጣና ቶሎ ታስቸኩለናለህ። ያቺ አርጉመንት አይደለም እኔ አሁን አንተን እኮ የማደንቅብህ ቦታ አለ እፎይ። ለምን መሰለህ? የበለጠ ደግሞ የማደንቅህ እንትን ስታረግ ሁለቱንም ስታይ፣ ለምሳሌ ሙስሊም ጥያቄ ያለው ክርስትና ላይ መታችሁ መጠየቅ ትችላላችሁ ስትል የዛኔ የበለጠ አደንቅሃለሁ። አሁን እንኳን አንተ ምን መሰለህ 24 ሰዓት ቶፒክ ታጠናለህ፣ ትይዛለህ። ከዛ ማን ወጣው እንትን ውስጥ ትዶረናለህ አውቀህ ሆን ብለህ ማለት ነው። ማይጠይቅ ጥያቄ ትጠይቃለህ። ማን ወጣው ስለማት ወጡት ለምን ነው ማትወጡት ውስጥ ለምን ነው መከታችሁ? ለምን ማትወጡት? ኖ ኦምኒቲቭ ስላላጠናህ ላትወጣው ትችላለህ። እኔ በርግጥ ስላላጠናህ ይወጣዋል ማለት ነው። እስቲ ቢላል ይቀጥል። ኦኬ ሙሐመድ ታሞ በነበረበት ሰዓት ላይ ሙስሊሞች ልዩነት እንዳይመጣ ወደፊት ልጻፍላችሁ ብሎ ባለበት ሰዓት ላይ ዑመር ለመስጠት ፈቃደኛ አልነበረም። ካለ he should in it and he would attribute any falsehood I think በቃ እንግሊዝኛውንም አንተ ነው መፈስሯል። ትክክል አይደለም። ተሳስቷል። ለዛ ስለተሳሳተ ነው። ይሄኛው ሐዲስ አረበኛ ታውቅ ነው አንተ በፈለግከው አልሆነም። ይሄ አሁን እዛኛውም ላይ ቢሆን ይለጥፋለሁ። አትውሰዱ እኮ ነው የሚለው እኮ ምንም እንትን የለውም። ሰላም ናችሁ? ምንድን ነው ያልከኝ ቢኒ? አይ ኢብኑ ተይሚያን ገና ሐዲሱን አሁን ገና መስማት ነው። አትከራከር፣ ይቀየርልህ እያልኩት ነው። እንደሚያውቀው ሲያረግ ጊዜ እሺ፣ አንድ ጊዜ ኢብኑ ተይሚያ ምን ይላል መሰለህ? ሙሐመድ የተናገረው ከእኔ አትጻፉ፣ ከቁርአን ውጪ ከእኔ የጻፈ ያጥፋው። ማንኛውም ነገር ከእኔ ውጪ ከቁርአን ውጪ ከእኔ ከጻፋችሁ አጥፉት። ከእኔ በቃል አውሩ፣ እሱ ምንም ችግር የለውም። በእኔ ላይ ሆን ብለው የዋሸ ሰው ግን መቀመጫውን ከእሳት ያዘጋጅ ይላል። እንግሊዝኛው ምንድን ነው ችግሩ? አይ ቲንክ እዛው እኮ እንግሊዝኛው የሚለው አለ ታች ያለው ነው አቦ I think he also said deliberately እሱ አንተ ነሽ ብዙ ጊዜ ላይ በእኔ ላይ ዋሸ መኖሪያውን ጋነም ያደርግ የሚለውን deliberately ምትል እንትን አልሳቸው ኢንቴንሽናሊ ካደረገው ነው ጋነም የሚገባው አይነት ስታፍ አልሳቸው እና ግን ብዙ ጊዜ ላይ እሷ ወይም በቅንፍ ነው የሚከቷት በቅንፍ ነው የሚከቷት እሷን ለማምጣት መሰለኝ እንደዛ አለው። ዞሮ ዞሮ በእኔ ዋሸ ጋነም ይገባል የሚለው ግን የታመነ ነው የሙሐመድ ንግግር። ዋና የምንፈልገው እኛ ከላይ ሐዲሱ ምን አለ? ከእኔ ማንኛውንም ነገር ስትሰሙ እንዳትጽፉ ምን ውጪ ቁርአንን እንጂ የጻፋችሁት ሌላ ነገር ካለ ግን ምን በሉት ደልቱት። ለምንድን ነው እንደዚህ ያለው ኢብኑ ተይሚያ? ወላሂ ሐዲስ ና ተመለስ ቶሎና ወላሂ እሱን ሙሐመድ ሐዲስ ይጻፍ ነበር በሱ ጊዜ ያጽፍ ነበር ብለሃል። ሙሐመድ ደግሞ ምን አለ ራሱ ከእሱ የሚሰሙትን ይጽፉ ነበር አለ። ከኔ የሰማችሁትን ብላችሁ አትጻፉ፣ ከምን ውጪ ከቁርአን ውጪ ሌላ የጻፋችሁ ካለ ግን አጥፉ አለ። ስለዚህ በሙሐመድ ጊዜ የነበሩ ቁርአንን እንጂ ሐዲስን እንዲጻፍ አልፈቀደም ማለት ነው። ዑመርም ለዚህ ነው ልጻፍላችሁ ሲል ሙሐመድ ሐዲስ ስላልተጻፈ ነው። ልጻፍላችሁ ሲል ኖ ያላ መጻፍ አለን ቁርአን በቂያችን ነው። እውነትም ሙሐመድ ታሟል ማለት ነው። which አያውቅም ማለት ነው። አንፈልግም አለው። ባይዘ ስድብ ነው ይሄ ነገር ታውቃላችሁ። አንድ አካል አዟችሁ ታሞ የሆነ ነገር ሲያዛችሁ ይሄ በሽተኛ ነው አልታዘዝም ማለት ስድብ ነው።
ታማሚ ነው አልታዘዝም ማለት ስድብ ነው እኮ ንቀትም ነው። የንቀት ንግግር ነው። አንደኛ ለሱ አለመገዛታቸው ሙሉ ለሙሉ አልታዘዙትም። ሁለተኛ ልዩነት ተፈጠረ፣ በዚህ ምክንያት ኃይለኛ ጭቅጭቅ ተፈጠረ ይላል። ሶስተኛ ሐዲስ እንደማያስፈልግ ዑመር ነገረን። ዑመር ትክክል ከሆነ ያደረገው ነገር ሐዲስ አያስፈልግም። ዑመር ትክክል ካልሆነ ያደረገው ነገር ለሙሐመድ ተገዥ አልነበረም፣ ታዛዥ አልነበረም። መኖሪያው ገሃነም ይሆናል። ሰሃቦቹ ገሃነም ይገባሉ ማለት ነው። ኢብን አባስ በሌላ በኩል ሆኖ በጣም እድሜ ልኩ ሲቆጭ እንደነበር ነው የሚናገረው ሐዲሱ። ሪግሬት ያደርግ ነበር። መከልከል አልነበረበትም፣ ነብያችን ሊጽፍልን ይገባው ነበር እያለ ይህንን የምንረዳው ደግሞ ሌላኛው ችግሩ ምን እንደሆነ ታውቃላችሁ? ሙሐመድ ሊጽፈው የነበረው ልቦለድ ነው ወይንስ ራዕይ ነው? ካላህ መልእክት መጥቶለት ከሆነ አንዴ ኢብኑ ተይሚያ ካላህ የመጣለትን መልእክት ሊጽፍ አስቦ ከሆነ ሙሐመድ አይምን በዑመር እምቢተኝነት ያ መልእክት ካላህ መጥቶ ለህዝቡ ካልደረሰ ያላህን መልእክት በዑመር እምቢተኝነት ህዝቡ ጋር ሳይደርስ ቀረ ማለት ነው። which means ዑመር ማስቀረት ይችላል ማለት ነው ያላህን መልእክት። ሙሐመድ ከራሱ ነው ያላህ ካልሆነ ደግሞ ሙሐመድ አንዳንዴ የሚሰጣቸው መመሪያዎች የራሱ ናቸው ካላህ ካልሆኑ ማለት ነው። ምክንያቱም ሙስሊሞች እንዳይከፋፈሉ እንዳይለያዩ ሊጽፍላቸው ሲል ነው የተከለከለው። ስለዚህ ሙሐመድ ከራሱ የሆነውን ሊጽፍ ነበረ፣ እሱን ተከለከለ። ፋይን ይከልከል። ግን ስለዚህ ሙሐመድን ዑመር ከከለከለው ሙሐመድን ዑመር መከልከል ከቻለ እናም ዑመር በመከልከሉ ማይጠየቅ ከሆነ ስለዚህ የሙሐመድ አስተምሮቶች ሐዲስ የሚባሉት ግለሰቦች አንቀበልም ማለት ይችላሉ ማለት ነው። አንፈልግም ማለት ይችላሉ ማለት ነው። ቼክ ላድርግ እንዳታወርደኝ። አይቻልም። ቢላል ትችላለህ። ቼክ አድርግ። ሐዲስ ነው የምንጠይቅህ፣ ችግር የለው። ቡሃሪ ላይ ሙስሊም ላይ ዘልን ትመጣለህ። ሙባ እንኳን ደህና መጣህ። ተቀበሉት እስቲ ሙባ አለ አለ። ሰላም ነው። እንኳን ደህና መጣህ። እሺ ጥያቄው አንድ ሶስት ነገር አንስተዋል። መጀመሪያ ተጸጸተ አለ። የተጸጸተው በምን ጉዳይ ነው? ዋናው ነገር እና ደግሞ ኒክስ ዑመር ያደረጉት ነገር አመጽ መሆኑን ማስረጃ፣ ትክክለኛ ማስረጃ። ኦኬ ሙሐመድ እኔ ነው እያወራ ያለው። ዑመር ተጸጸተ አልወጣኝም። ዑመር አይደለም ኢብኑ ዘጋቢውን ነው ማለት ኢብኑ አባስ ኦራይት ቀጥሉሽ። ኢብኑ አባስ የተጸጸተበት ምክንያት አለ የራሱ። ምክንያቱም ምን ብሎ ይዘገባል? የኪሳራ ቀን ይላል። ሐሙስ ቀን ክስተት የተፈጸመው ማለት ሁለት አይነት የኪሳራ ቀን የተባለበት ምክንያት ለምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም በዛ የኪሳራ ቀን ያለበት ምክንያት ምንድን ነው? ኢብኑ አባስ ያንን ቀን ጥሩ ጥያቄ ጠየቅከው። የኪሳራ ቀን የተባለበት ሁለት ነገር አለው አልኩ። የመጀመሪያውን ሐዲሱ ላይ ተቀመጠው ብቻ ነገር ሐዲሱ ላይ ተቀመጠው እኮ በጣም ታመው ነበር የሚል ማስረጃ አለ። ሐዲሱ ላይ አንብበው በደንብ። በጣም ስለታመመ ነው የኪሳራ ቀን ያለው። ዑመር ነው ያለው። በጣም ስለታመመው እየተሰቃዩ ነበር። ዑመር ነው ያለው እየተሰቃዩ። ሌላኛው ደግሞ ጸብ ነበር። ፕሊዝ ሙባ ይሰማኝ ጸብ ነበር። አትብረት። ቆይ ሳልፈልግ ኢንተራፕት ላደርገህ ነው። በመጀመሪያ ደረጃ ዑመር ታዞታል አልታዘዘውም? ለሙሐመድ ታዞታል በደንብ። እሺ ወረቀቱን አቅርቦለታል? ወረቀት አምጣልኝ ባለበት ሰዓት ላይ
ለምን አላለው? ምክንያቱ የዑመርን ምክንያት በደንብ ሐዲሱን ዝም ብለህ አይደለም። አሁን ባይብል ላይ ስንት አይነት ስህተት አለ። ያን ነገር ኮንቴክስት እያላችሁ አይደለም ታል አትዝረክረክ። ሐዲሱን አንብብ፣ ፊትህ ነው ያለው። ባይብል ከመሮጥ በፊት ዑመር ሌሎቹ ይሰጠው ሲሉ ዑመር አይሰጥም አለ። እነ ኢብን አባስ ሌሎቹ ደንቆሮ ናቸው። ዑመርን መረዳት ሳይችሉ ቀርተው ነው? ዑመር የተለየ ጊፍትድ ሆኖ ነው ሌሎቹ ይሰጡ ሲሉ ዑመር አይሰጥም ያለው? በመካከላቸው ልዩነት የተፈጠረው ሙሐመድ እንደታመመ ሌሎቹ ሳያውቁ ቀርተው ነው? ያውቃሉ፣ እሱም ያውቃል። ፋይን። እንደዛ ከሆነ ወረቀቱን ስጡኝ ሲል ዑመር ምንድን ነው ያለው? አይ ታመዋል፣ በጣም ስለታመሙ ስለ ወረቀት አይደለም የተጨነቀው እሱ አይደለም፣ ስለ ህመማቸው። ህመሙ በጣም ስቃይ ላይ ስለነበሩ አይደለም። አንብበው ክፍሉ የአላህ መጽሐፍ ይበቃናል ሌላ አንፈልግም የሚል ነው። ቀጥላ ነው። ለዚህ ደግሞ ማስረጃ ለስተ እሱ ያለው አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም ያለ ቁርአን ላይ ስለከን እዚህ ጋር ተሳሳተ። ሰማኛ ይነበብ ክፍሉ ሐዲሱ ላይ መጀመሪያ ግልጽ የሆነ ሐዲስ ስለሆነ እናንብበው። እሱ መጀመሪያ የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ኢብኑል ኸጣብ ይገኙበታል። የአላህ መልእክተኛም ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታሟል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። ምን አለ ዑመር? ለምንድን ነው እሱ ለምን ሲሉ ነው ምን ያለው? ኑ እንዳትሳሳቱ ልጻፍላችሁ ወረቀት ስጡኝ ሲል ሙሐመድ ሙሐመድ ታሟል በጽኑ መጽሐፍ እያለን እንዴት ልጻፍላችሁ ይለናል ነው ተቃውሞ። ዑመር ስለ ሰውየው መታመም ማዘን ሳይሆን የዑመር ኢንቴንሽን መጽሐፍ እያለን እንዴት ሌላ ልጻፍላችሁ ይላል። ሌላ ልጻፍላችሁ ማለቱ ሙሐመድ ተጨማሪ ልጻፍላችሁ ማለቱ በጽኑ መታመሙን ያሳያል እያለ ነው ዑመር። ሰውየው በጽኑ ስለታመመ ሳይሆን ዋና ዑመር ኢንቴንሽን ምንድን ነው? ቁርአን እያለን በጽኑ ባይታመም ኖሮ እንዲህ አይልም ነው። ምን ልጻፍላችሁ አይልም ነበር። ስለዚህ ልጻፍላችሁ ማለቱን አውግዞ ቁርአን አለን እያለ ነው። እየተመለስክ ነው ወደ ትክክለኛ ጥያቄ። እንደዛ ያለው በቤቱ ልጨርስ በደንብ እንድትረዳው አውድ ኮንቴክስት ምናምን ስትል አልነበር ቅድም? በደንብ ይነበብ። በቤቱ የነበሩት ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳይሳሳቱ ጽሑፍ ይጽፉላቸው ዘንድ የመጻፊያ ቁሳቁስ አቅርቡለት አሉ። ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል አሉ። ምንድነው ያለው ዑመር? የአላህ መጽሐፍ አለን ይበቃናል። ልዩነት ተፈጠረ አለ ሙአባ። ልዩነት ተፈጠረ። ልዩነት ሲፈጠር ደግሞ እንደ ቁርአኑ አስተምሮ መሰረት ምንድን ነው የሚደረገው? አሁን በሙሐመድ ላይ ልዩነት ተፈጥሯል፣ ክርክር ተፈጥሯል። የተወሰኑት የአላህ መልእክተኛ ይጻፍልን ወደፊት እንዳንለያይ አሉ። ዑመር ደግሞ ኖ አያስፈልግም ቁርአን በቂያችን ነው አለ። በዚህ መካከል ጩኸትና ጭቅጭቅ ሆነ አይደለ? ልዩነት ተፈጠረ። በሁለቱ መካከል ልዩነት ሲፈጠር ሙሐመድ ባለበት ላይ ልዩነት ከተፈጠረ እንደ ቁርአኑ አስተምሮ ምንድነው የሚኮነው? አሁን ወደ ሌላ ጥያቄ እየገባ ነው። ያን ጥያቄ ሳልመልስልህ አሁን ልዩነት መፈጠሩን አመንኩልህ እኮ። ልዩነት በዚህ ይገርማል። ሌላ ልጨምርልህ፣ ሌላ ጭቅጭቅ ልጨምርልህ። ውጊያ ነበር ማለት ነው። ከዛ ለጦርነት እየሄዱ አንዳችሁ አስራችሁን እዛ ሁላችሁም አስር እዛ ትሰግዳላችሁ የሆነ ተቦክ ነው ምናምን የሚል ጦርነት ነው። አይዶ ነው እኔ ብዙም እውቀት የለኝም። ባለኝ እውቀት ነው እንትን እያልኩ ያለው። የዛ ጦርነት ማንንም ሰላቱን ሳይሰግድ እዛ ሰግዶ እዛው መስጊድ ይሰግዳል ማለት የጦር ባተሉ ላይ ይሰግዳል ተብሎ እንትን ትእዛዝ ተሰጣቸው። ከዛ ግማሹ ሰሃባ እዛው ሰገደ፣ ግማሹ ደግሞ የረሱልን ትእዛዝ መፈጸም አለብን ብለው እዛው ቦታው ደረሱ። ረሱል የነበሩበት
ከደረሱ በኋላ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር ሳይጨቃጨቋቸው ምንም ሳይጠይቋቸው ወደ ጦርነቱ ፕሮሰስ ገባ። ያ ጭቅጭቅ የትም ይፈጠራል። ምን አገናኘው ታዲያ? ምን አገናኘው? እነዛ ሰሃቦች ሁሉም አመጹ ልትል ነው? የረሱልን ትእዛዝ እዛ ሁሉም እዚህ መስጊድ በኋላ ቆይ መሐመድም በኋላ ከመሸን የሰገዱት አሳልፈው እሱ ስግደት አይደለ? ሰዓት አሳልፈው እንደሰገዱ አውቃለሁ። እሱ ስግደት ምንድነው ፖይንት? በቁርአን ውስጥ ምን አለ? ስግደት ካለፈ አይምን እንደ እስልምና አስተምሮ መሐመድም አሳልፎ የሰገዳቸው ስግደቶች አሉ። ቆይ ይሄንኛው በሁለቱ መካከል ገና ፍርድም አልተሰጠም። በማን ነው ደግሞ ልዩነት የመጣው? በሙሐመድ ትእዛዝ ነው። ያኛው ሙሐመድ አዞ አይደለም፣ ሰዓት የማለፍ ጉዳይ ነው። ይሄንኛው ግን ሙሐመድ አዞ ነው የተለያዩት። እንዲያርጉ ብሎ አናደርግምና እናደርጋለን የሚል ነው። ያኛው ወደ ጦር ሜዳ በሚሄዱበት ሰዓት ላይ የሰላት ስግደት የማለፍና በዛ ሰዓት እናድርግ ወይንስ እዛ ደርሰን እናድርግ በሚል ነው። ከሙሐመድ ጋር አይደለም ልዩነታቸው። ኢቭን መንገድ ከዚህኛው ቶፒክ ጋር ምንም የሚቀራረብ አለም። ይሄንኛው ግን እንዲህ አድርጉ ብሎ ድንጋጌ ሲሰጣቸው አንቀበልምና እንቀበላለን ነው። ሁለቱ ደግሞ ልዩነት ተፈጠረና ጭቅጭቅ ተፈጠረ፣ ምን አይነት መፍትሄ ነው የሚሰጠው እየጠየቁ በቁርአን ያንንም አላወቅኩም። ያም ትእዛዝ አለው። በደንብ አላነበብኩም። ዝም ብለህ ገለብ አይደለም ማንበብ ካለብህ መተህ ለማስረዳት ሞከርክ ከሆነ አንብበህ በመምጣት ትእዛዝ አለው። ያ እዚህ የማያውቁትን ሰዎች ሰብስበህ እዚህ ተራወሪ አይደለም። ፕሊስ ከአንተ አልተሻለ አውቀዋለሁ። አንተ ራስህ ያመጣውን እኮ ነው እየነገርኩህ ያለሁት ስለማውቀው አዲሱንም ማለት ነው። ስገዱ ሲላቸው የተወሰኑትን እንሰግዳለን የተወሰኑትን አንሰግድም ብለው ነው እዛ ሐዲስ ላይ። ቀጥል። እንደዛ ትእዛዝ አለው ብለሃል። ከዛ ትከፍታታለህ እንደዛ እንደሆነ እኔ ዋርዳለሁ። አንተ እንደዛ ከሆነ አንሰግድም አላሉም። ቴንኪው አልሰገዱም። በግልጽ ለምን አልነገሩም? ቆይ ስላላዘዛቸው ማለት ነው እዛ መንገድ ላይ። ይሄንኛው ግን ቀጥታ ምን ሚል ነው? አምጡ ሲላቸው አናመጣም በሚል ነው። አንተ ባመጣው አዲስ ገርፋለሁ፣ ችግር የለው ስለማውቀው ማለት ነው። ይሄንኛው ግን ትእዛዝ ነው አይደለም። ትእዛዝ ሁለቱም ትእዛዝ አለው አልኩ እኮ። ለምን አታነብም በደንብ? እኔ ትእዛዝ ነው አይደለም አላልኩም እኮ። ክፈተው እዛ ቦታ ላይ እንደዛ እንዳላቸው መሐመድ እና ከዛ ደግሞ ያን ገብታ በእያንዳንዱ ነገር ላስረዳ ነው እንዴ? አንተ እየሄድኩ ሁሉንም መጽሐፍ ላስረዳና አላለም። እኔስ ታርገቀህ ይበቃሻል። እኔ ጋር ልፎግራት ሞክሩ። ይሄንኛው ሊትራሊ ትእዛዝ ነው። ምን የሚል አምጡ አናመጣም የሚል ነው። መሐመድ ፈርዶ አዞ ደግሞ አልታዘዝም ማለት ያከፍራል፣ ያስወጣል ከእስልምና ማለት ነው። ስለዚህ እንታዘዝና እንታዘዝ በሚሉ መካከል የተፈጠረ ጠብ ነው። ጸሎት ስትሄድ መንገድ ስትሄድ ከማርፈድ ጋር የሚገናኝ አይደለም። እኔስ ያሲን ተመለስ፣ ሁለታችሁም ተመለሱ። ፖዛቱ ነው አልወጣም እኮ ፖዞናል ሙባ ያመጣው ነገር እኮ ምንም እኮ የሚያነሱት አርጊመንት አንዴ የሚያነሱት አርጊመንት ራሱ ውሃ ጥም የሚያደርግ አይደለም። ኢቭን እዚህ ቦታ ላይ ትእዛዝ አለው ከተባለ አመጽዋል ነው። በቃ መሐመድን ትእዛዝ ስላልተከተሉ ነው ኢቭን ቢባል እንኳን ያመጣው ላይ ማለት ነው። ሴክ ኦፍ አርጊመንት ብንቀበል እንኳን ካልተገበሩ እዛ ስገዱ ተብሎ እዛ ከሰገዱ እዛ ይሰገዱ እንትኖች አመጽዋል ነው። ሌላ ምንም አይደለም። ምክንያቱም ቁርአን ላይ መሐመድ የፈረደውን ፍርድ ለምዕመናንና ለምዕመናት ምንም ምርጫ የላቸውም ተብሎ ተቀምጧል። ስለዚህ የሱን ፍርድ መቀበል አለባቸው ነው። ግን የኛው ሐዲስ ደግሞ ይለያል። የስግደት አይደለም። እዚህ ላይ ከኔ በኋላ ወደ ጥመት እንዳትሄዱ አምጡ ልጻፍላችሁ ሲባሉ አይቻልም፣ አንፈልግም፣ ያላ መጽሐፍ ብቻ ይበቃናል ብለዋል። ይሄ ደግሞ ከመሐመድ በኋላ ውስጥ ምንድነው ሰሃባዎቹ ጥመቱ ላይ እንደነበሩ አሁን የተከፋፈላችሁበት ዋነኛ ምክንያት ከዛ የተነሳ እንደሆነ ይታወቃል። ገብቷል። ከሱ በኋላ ማን ካሊፋ እንደሚሆን ሊጽፍ ነበር። ከዛም በላይ ደግሞ ብዙ ነገር ሊጽፍ ነበር መሐመድ። ይሄን አንፈልግም ያሉ ሰዎች አሉ። እነሱ ቀንመዋል። ስለዚህ ያመጣው አርጊመንት ራሱ ቆይ አንዴ ስማ፣ ችግር የለም ትናገራለህ። ያመጣው አርጊመንት ውሃ የሚቋጠር አይደለም። በሁለቱም ሐዲስ ከትእዛዙ ከወጡ በጣም መባድ ይቻላል። ስለዚህ አንተ የሚያድንህ ነገር ስለሌለ ማለት ነው። አርጊመንትን ሌላ አርጊመንት ካለ ይዘህ ነው
ይሄ ግን የሚያዋጣ ስላልሆነ ማለት ነው። ቀጥል ተናገር እስኪ። አይ አርጉመንት ሲጀመር እኮ ወላሂ የሚገርም ነው። ገርሞኝ ነው የገባሁት። እንደው ምንም እውቀት የለኝም ማለት አሁን አንድ ነገር ረሱል ሰለላሁ አንድ ላይ የበሉ በላ አልበላም ቢለው አመጽ ሊሆን ነው በቃ በእናንተ አባባል ማለት ነው። በቃ ጠግብ ያለ አይ አልበላ አረ ብላ አልበላ ብላ አትብላ የሚል ትእዛዝ የለም። አይ ይኸውልህ አሁን አይ ሲምፕል ነገር ነው የምታነሳው። ሞባ በቃ ብላ አትብላ የሚል ነገር እኮ አስፈላጊ ሆኖ ከዛ በኋላ እኮ አልሞትም ቆይተዋል እኮ ሳይሞት ሰማኝ። አረ እናት ምን እንዴት ነው የሚያስበው ሰውየው? አስወርዶ በቃ እውቀት የለውም። ያ ዝም ብለህ አንድ ሰው ያ ህፃን ልጅ ይኸውልህ ህፃን ልጅ ገና እየተወለደ ህፃን ልጅ የእናቱን ጡት ይፈልጋል። ብላ አትብላ ስለተባለ ሳይሆን ተፈጥሯዊ ነገር ስለሆነ ግዴታ ሆድ ስለሚፈልግ ይበላል ማለት ነው ያለ ትእዛዝ። ለእንስሳ የወረደ ትእዛዝ የለም። ብላ አትብላ ተብሏል እንስሳቶች። የዚህን ያህል ሲምፕል የሆነ ነገር አታንሳ። ከህግ አንጻር ስንናገር አንተ ከተፈጥሮ ነገር የሚመጣውን ትናገራለህ። ስለዚህ ዝም ብትል ይሻላል፣ ሰው ይታዘባል። ቀጥል እስኪ ማለት አንስቷል ከቅድም ጀምሮ ምን አለ መሰለህ ወይ አሁን እዚህ ጋር እየተከተሉ የውስጥ የገቡት ሙስሊሞች እውቀት የሌላቸው ናቸው። አሁን አንተ መከራከር ያለብህ እነ ኢብሩ አንተ እኮ ስታዳምጥ ቆየህ እኮ። አሁን ቀጥል እስኪ አንተ ተረዳው። ብዙ ሰማኝ፣ በጣም ብዙ። ስለዚህ መልስ ይኖራል። እኔ በአካባቢ ላይ 3-4 የምታሳምን አቅሙ ካለ 3-4 ሰው ማሳመን የምትችል ከሆነ ሳክሱ አባ ነፍሶ እኛን እስኪ ይህንን ሐዲስ ቢጠይቁ ምን ትላቸዋለህ ስትባል ቢላልም አይችልም። ቅድም እኮ አልችልም ያለህ እሱ አንተ ለማችለው እያለ ነው። ስላልቻልክ ነው ማንወጣ ውስጥ ያልከው። እኔ እችላለሁ እያለ ነው። እኔ ወጣዋለሁ እያለ ነው። አሁን እስኪ እኔ ደግሞ ጥያቄ ልጠይቅ። በተለይ ዮሐንስ ወንጌል 8 ምዕራፍ 8:30 ነብልኝ። ቆይ ቅድሚያ ይሄንን ጨርስ። እኔ ልወርድ ነው። አንተ እንቅልፍተኛ ነው። 5 ሰዓት አልፏል እኮ ገና 7 ሰዓት ድረስ ትቆያለህ እንዴ? ይሄንን ቢላል ይቀጥል እስቲ። ቢላልን እንቀበለው ቅድሚያ። ቢላል አንተ 4-3 ክርስቲያኖች የምታሳምን እንደመሆነ ይህንን ክፍል ፈስርልን። አሁን ለምሳሌ በውስጥ ቤት ስንገባ እንደዚሁ ገብተው የሚደናገሩ ክርስቲያኖች ልጆች አሉ። እባክህ ምንም የማያውቁ እና እዚህ ጋርም የሚገባው አንድ ሙስሊም የሆነ ሊደናገር ይችላል ስትጠይቀው ማለት ነው። ኧረ መልስልን ያለው ቢላል ገና ከመጀመሪያው ጀምሮ ነበር አንተ የነበርከውና የተለያዩ ሀሳቦችን ሰምታል፣ ጥያቄዎቻችንን ሰምታል፣ የሙስሊሞችን መልስ አድምጣልና እስኪ ከሙስሊሞቹ መልስ ላይ ያየኸውን ክፍተት ከኛም ጥያቄ ላይ መመለስ የምችለውን መልስልን። እስካሁን ሲወርዱ ሲወጡ የነበሩ ልጆች ነበሩ ሙስሊሞች። ምን አለ መሰለህ አሁን እፎይ ዝጋ ምሁር ነው። እፎይ ብዙ የተማረውና ያጠናው ሊኖር ይችላል። ግን የሆነ ሙስሊም ገና ተማሪ እዚህ የሆነ ጥያቄ ሲጠይቀው ለአንተ ላይ ይችላል ላይ መልስልህ ይችላል። እነሱን ተዋቸው ቢላል። እነሱን እናውቃለን ብለው የመለሱትን ሞክረዋል። የሞከሩትን አለ። እኔም ጋር በማውቀው ለምሳሌ አሁን አንድ ክርስቲያን እዚህኛ ጋር ላሳምነው እችላለሁ እሱ ስላልተማረ። መሐመድ ከራሱ አይናገርም ይባላል መገለጡ ወሂ ካልሆነ በስተቀር። በእርግጥ ይህንን ሳይመልሱ ይህን አርጊመንት ራሱ ማምጣቱ ከባድ ነው። ግን ደግሞ መሐመድ ሲሞት የሞተበት ወቅት ላይ ማለት ነው በጣም መገለጦች ራእይ ተከታትሎ በሚወርድበት ወቅት ይለናል። ሪያዱ ሳሊህ ገጽ 96 ሐዲስ 115 ላይ አነስ ረዲየላሁ እንዳስተላለፈው የአላህ መልእክተኛ ለህልፈት እስኪበቁ ድረስ አላህ በእርሳቸው ላይ የሚያወርደውን ራእይ ወሂ አከታተለው። ወሂ በብዛት በወረደበት ወቅት ነው መልእክተኛው የሞቱት ይላል። መሐመድ መገለጥ በጣም በሚወርድበት ሰዓት ከሞተ ወደ መጨረሻው አካባቢ ስፔሻሊ ሊሞት ሲል በጣም መገለጥ ይመጣ ነበር ከተባለ ዑመር ደግሞ አልታዘዝም ያለው ይሄ መገለጥ በሚመጣበት ሰዓት ነው። በጣም በሚመጣበት ሰዓት
መሐመድ ደግሞ እንደዚሁ በሐዲስ ራሱ ምን ብለዋል? አላህና መሐመድን የታዘዘ አላህን ታዘዘ። ኦኬ አላህን ብቻ ሳይሆን መሐመድንም ደግሞ እንድትታዘዙ ታዛችኋል። ሁለቱንም ነው። አንዱን ብቻ ነጥላችሁ መታዘዝ አትችሉም። ስለዚህ መሐመድን የታዘዘ ነው ጀነት የሚገባው፣ ያልታዘዘ ደግሞ ጀነት አይገባም። አላህንም አልታዘዘም ተብሎ ነው የሚታሰበው። ስለዚህ ዑመር የጀሃነም ነው የሚለውን ፕሩቭ ያደርጋል ብዬ አስባለሁ። ቡስ የዛሬውን ቶፒክ ምንድን ነው? እሱ ኢቨን አርጊው ያደረጉን አለ እንዴ? የሞከሩት አለ? ለም ከቅድም ጀምሮ ምንድን ነው ዝምታ? ተንቀሳቀሱ እንጂ ወገን እንኳን ደህና መጣህ። እስኪ አንተ ደግሞ ታስቸግራለህ። እሺ ማን ነው የሚዳረቅ? ጓ ቀጥል እስኪ ከሱ ብቻችሁ ያወራችሁ ነው፣ ራሳችሁን እያጽናናችሁ ነው። ከላስ በውሸታችሁ ራሳችሁ ከምታጽናኑ ለኛ እንዲል ሰጣችሁ። ቃስ ብለን እንነጋገር። ምን ችግር አለ? ምንም እኮ አሁን አንተ ሐዲስ ሲጣመጣ ምንም ሲት ሰታገኝ ራስህን እንዲፈልግ ተተባባለ እንጂ እኔ ኤነርጂ የለኝም ካንተ ጋር መጮ የሆነ ነገር ላወራፍ ኤነርጂ የለህም፣ እውቀትም የለህም። ሐዲስ አምጣና ሲተቱ የት ጋር እንዳለ እንነጋገር። አዳምጣ ቆይ መሳደብ ምተዋለ አዳምጣ ቆይ እባክህ። እኔ አንዴ ደንቆሮ ብለህ ትሳደባለህ፣ አንዴ ደንዝ ብለህ ትሳደባለህ። ሳትሳደብ ናና እንነጋገር። ያው አዲሱ ክፈትለት፣ አዲሱ ክፈት። ያው አረብኛው አድርግለት። አምጣው በአረብኛው አንብብ ያሲን። ይታያል ያሲን? በደንብ እንትን አድርግልኛ። ኧረ በደንብ ይታያል። እሺ عن ابن عباس رضي الله عنه حضر رسول الله صلى الله عليه وسلم وفي البيت رجال فيهم عمر بن الخطاب فقال النبي صلى الله عليه وسلم هلم أكتب لكم كتابا لا تضلون بعده. هون إهلين كذا عمر من آلين يا عمر يا هلو نقرنا هون إن أنت متفادل محمد من آله عمر من آله محمد ያለው ኑ ልጽፍላችሁ ነው ያለው። ያው በአማርኛ ትርጉሙ እንኳን ቢሳሰትም አማርኛ ብዙም ስለማልችል ነውና ኑ ልጽፍላችሁ አለ። ሙሐመድ ኪታብ ልጻፍላችሁ አለ። ከዛ የሙሐመድ መልስ የዑመር መልስ لا تضلون بعده ያንን ኪታብ የዑመር መልስ ምን ይላል? قد غلب على ان رسول الله صلى الله عليه وسلم አሁን ዑመር የተናገረው ከሰሃባ ጋር ነው። ዳይሬክት ነብዩ ላይ መልስ አሁን የመለሰው ከሰሃባ ጋር ነው የተናገረው። ዑመር ረዲየላሁ ዐንሁ ምንድነው ያለው? ان رسول الله صلى الله عليه وسلم قد غلب عليه ዑመር የመለሰው ሙሐመድ ለተናገረው ነው ዑመር የመለሰው ወይስ ሌሎች ለተናገሩት ነው የመለሰው? ዑመር ዳይሬክት ለነብዩ አይደለም መልስ የሰጠው ለሰሃባ ነው የተናገረው። አሁን ሌሎች ሰሃቦች ምን ብለው ተናግረዋል? በጣም እንደዛ ነው። ሌሎቹ ምን ብለው ተናግረዋል? ሰሃባ ምን ብለው ተናግረዋል? ان رسول الله قد غلب عليه الوجع ነው ያለው። ሌሎቹ ምን ተናግረው ነው ዑመር መልስ የሰጠው? አላህ መልእክተኛ ህመሙ ቢሱበታል። እንደዛ ብሎ የተናገረው ዑመር ነው አይደል? ህመሙ አሸነፈውና وعندكم القرآن إن أنت قرآن للاችሁ እንደዛ ብሎ የተናገረው ዑመር ነው አይደል? እንደዛ ብሎ የተናገረው የአላህ መልእክተኛ ህመሙ ብሶበታል ብሎ የተናገረው ዑመር ነው። ስለዚህ መልስ የሰጠው ለሙሐመድ ነው እንጂ ሌሎች ሰሃቦቹ ስለተናገሩት አይደለም። ምክንያቱም የተናገሩት ነገር ስለሌለ እዚህ ላይ ማለት ነው። ያኔ ብዙ ሰዎች ስለነበሩ ብዙ ሰሃባ ስለነበሩ ማለት ነው። ዑመር ነብዩ ላይ ዳይሬክት መልስ ሳይሆን የሰጠው ለሰሃባ ነው የተናገረው። የአላህ መልእክተኛ قد غلب عليه الوجع አሁን ዳይሬክት ከነቢያችን ጋር ቢናገር ያ ረሱላህ قد غلب عليك الوجع ይል ነበር። ግን ዳይሬክት ኔትወርክ ይቆራረጣል።
ነብዩ መልሳን ሰጣው ለሰሃባ እና እዚህ ላይ ዑመር ማለት የፈለገው ምንድነው? ነብዩ በጣም ስላመመው እኛ ቁርአን አለን ይበቀናል ከሰሃባ ነው እንጂ ያለው ለነብይ ዳይሬክት መልስ አልሰጠም። የነብይ ትእዛዝ አልቀበልም አላለም። አይ ነብዩ ማንን ነበር ያዘዘው? ነብዩ ማንን ያዘዘው? አጠገቡ ነበሩ ሰዎች። ዑመር አጠገቡ ነው አልነበረም? ነበር። ቴንክ ዩ አጠገቡ ናቸው እነኛም ዑመርም አጠገቡ ነው። ስለዚህ አምጡልኝ ልጻፍ ሲል ሙሐመድ ታሟል ያላ መጽሐፍ ስላለን አንፈልግም ካለ ስለዚህ ለሙሐመድም ነው ምላሹ። ያ ሁለተኛ ደግሞ ምንድነው እንደው እሱ እንኳን እንዳለው ቢሆን ሙሐመድ ወረቀት አምጡልኝ ይሄ አንፈልግም የምትል ነገር አንተ ነው የምትጨምረው። ሙሐመድ ወረቀት አምጡልኝ ልጻፍ ሲል ሰሃቦቹን ሲያዛቸው ዑመር ደግሞ ምን አለ? ሙሐመድን ተቃርነው እንዳታመጡለት ምክንያቱም ቁርአን አለን እያለ እየተቃረነው ነው። አሁን ችግሩ ምን መሰለህ? እናንተ እዛው ሐዲስ ላይ የሌለው ነገር ስትጨምሩ ያንን ነገር እውነት ለመስመሰል የሚታደርጉት ልፋት ነው። አሁን እዚህ ላይ አታልቅስ ድጋጋ ያም ትላገገው ምንድነው እሱ የጨመርነው? አምጡ ልጻፍላችሁ አለ። ለምን ትሳደባለህ? ለምን ሙት ለታደርገኝ አንተ ለዛ ድምፅ ራሱ እንዴት እንደሚዘጋ ይባየ ከስሩን እንደው የለም ይላል ፓራፍራይዝ አድርገው። ራችን ላይ በጣም ይህን አርቲኩሌት ማድረግ ከከበዳችሁ ሙስሊሞች እንዴት እንደምትረዱ ነው የሚገርመኝ፣ እንዴት እንደሚገባችሁ ማለት ነው። በጣም ግልጽ ንግግር ነው። በነገራችን ላይ ሙሐመድ ተናገረ፣ አምጡ ወረቀት አምጡ ልጻፍላችሁ ወደፊት እንዳትሰጡ አለ። ከዛ በኋላ ዑመር ደግሞ የአላህ መጽሐፍ አለን ነብዩ እውነትም ታመዋል ብሎ መለሰ። ሙሐመድ እነሱ ባሉበት ነው የተናገረው፣ ዑመርም ለነሱ ነው የመለሰው፣ ለሙሐመድም ነው የመለሰው ማለት ነው። ይሄ በጣም ሲምፕል እኮ ነው። ምን ሆናችሁ ነው ሙስሊሞች? ይሄን ደግሞ የሚያረጋግጠው ከዛ በኋላ አሁን ዑመር እንዳሌላ አድርጎ ሳቦቹ ሌላ ቦታ እንዳለ አድርጎ እኮ ነው ሊያወራ የሞከረው ማለት ነው። ከዛ ለማን ነው የታዘዘው ብዬ ስጠይቀው ምን አለ? ለሳቦቹ ፕሊስ ሚታክ ሸኝዌን ለሳቦቹ አለ አይደለ? ከሳቦቹ አንዱ ደግሞ ማነው? ዑመር ነው የታዘዘው ማለት ነው። ዑመሬን ነው ስለው ደግሞ እዛው አብሮት ፕሊስ ሚታክ እዛው አብሮት ነው ማለት ነው። እዛው ስሩ ቆሞ ስሩ ካለ አብሮ ከሆነ የታዘዘውም ዑመርም ተሆነ መጽሐፍ ልጻፍላችሁ አምጡ ሲል ነው የአላህ መልእክተኛ ታሟል፣ ቁርአን እያለን ቁርአን በቂያችን ነው ካለ ግልጽ እኮ ነው፣ ግልጽ ነው። አልታዘዝም እያለ ነው። ለዛም ነው እነ ኢብን አባስ ሲበሳጩ የነበረው። ሐዲሱም ራሱ ይናገር የለ እንደ ከጎኑ ያሉ ሰሃባዎች እኮ ከፈፈል መጣ ይሰጠውና አይሰጠው የሚል በማን ነው? ዑመር ሲናገር ይሰጠው ብለው የተከራከሩ አሉ። አይ ቲንክ እና አቡበከር ነው አንዱ ስጡት ወረቀት ይጻፍ እያለ ነበረ። አይ አለ እሱ መሐመድን ደግሞ አለመታዘዝ ደግሞ በእምነታችሁ ከባድ ነው። ይሄ እኮ በጣም ክሊር ነው። ሙስሊሞች አሮ ነው ለምን እስልምና ውስጥ እንደምትቀመጡ ግራ ነው የሚገባን። አንዳንድ የመታችሁ ስትክዱት በግልጽ የሚነበበውን ነገር ያ የግዴታ ጎትተው ፖለቲካ ሁሉም ፖለቲካ ለመስራት ይሞክራሉ። እንደዚህ አይነት ድንቁርና ስለዛ በየሱ አንዳንዶቹ ደግሞ እንደሚያውቅ ያደርጋሉ ማለት ነው። ድንቁርናችሁን የጣራ ሰርቶባችሁ ሀዲሱን በደንብ ለሚያውቀው ሰው ለምናውቀው ፖለቲካ ልትሰሩ ስትሞክሩ እንዴት እንደሚዘጋ ብታዩ፣ እንዴት እንደሚሰለች በጣም የሚከፋው ለመዋሸት ስትሞክሩ እና ፖለቲካ ለመስራት ስትሞክሩ ታስቁኛላችሁ። ቅድም ሁለት ልጆች ነዋል ከፍ አድርገን ሂምሌት አድርገን የላክ ናቸው። ከፍ አድርገን ሂምሌት ነው የምናደርጋቸው። አሌስ በጣም ነው የሚሰለቸው። ለዛም ነው ደጋግሞ እናንተን ላይ ያወጡ ማዋረዱም ስለሚያስጠላ ነው። ላወራችኋት ከፍ አድርገን ሂምሌት እናደርጋችሁ እንችላለን። ሀዲሱን ጠንቅቀን አንብበን ምን አይነት አርጉመንቶች አሉ፣
የምናነሳቸውን ጠንቅቀን ስለምናውቅ ማለት ነው። እና ዝም ብለህ ተረተረ ማውራት መፍትህ ነው። ሀዲሱ ማይለውም ማለት መፍትህ ነው። ሀዲሱ የሚለውም ግን ከሆነ እኛ የምንለውን ነው የምትለው። ከሀዲሱ ውጭ ማለት ትችላላችሁ። ሞኤ ቁጥር ደጋግመህ እየጻፍክ ነበር። እንኳን ደህና መጣህ። ሰላም። መልካም ኦኬ። ሀዲሱን ሰምተዋል ብዬ አስባለሁ። ደጋግመህ ቁጥር እየጻፍክ ስለነበር ሰምቼዋለሁ። ኦኬ። እኛ የተናገርነው ስህተት አለ? ስህተት ያው በእናንተ አረዳድ አልተሳሳታችሁም። አይደለም በእኛ አረዳድ ሳይሆን በሀዲሱ መሰረት አንዲት የጨመርንበት የቀነስነው አለ? ያው እንደኛ እኔ ሙስሊም ነኝ ባዛዊ ምን አገባኝ? እኔ እሱን አልጠየኩም። ሙስሊም እንደሆን ካውቄ እኮ ነው አሁን እየጠየኩ ያለሁት። እኔ ሀዲሱ ላይ ሀዲሱ ማይለውን አንዲት እኛ የጨመርነው አለ ወይንም የቀነስነው? የአረዳድ ጉዳይ ነው እኮ። አረዳዱም ላይ ሀዲሱ ማይለውን ያልነው አለ ወይ? ሀዲሱ ማይለውን ያልነው አለ? አንድ እናንተ የተረዳችሁበት አግባብ አለ፣ እኛ የምንረዳበት አግባብ አለ። የተባለው ደጋግመህ ቁጥር እየጻፍክ ስለነበረ በደንብ ተረድተዋል ብዬ አስባለሁ። እኔን ቻሌንጅ እንድታደርገኝ አሁን ኦፕን ኦፖርቹኒቲ እየሰጠው ነው፣ ለአንተ አድቫንቴጅ እየሰጠውህ ነው። እኔ አንተን አታከም አድርገህ አንተ እኔን እስኪ አድርገኝ። ሀዲሱ ላይ አንዲት የቀጠፍንበት አለ ወይ? እሱን እኮ ነው የምልህ። አሁን እዛ ጋ ነቢያችን ሰለላሁ ዐለይሂ ወሰለም በጽኑ በመታመማቸው ያንን ለመጻፍ እንደተቸገሩ ስለገባው ነው። እዛ ቦታ ላይ ማስረጃ እዛው ላይ አነበብከው እኮ። ከፍ በል ሰምታችሁታል። ለመጻፍ ስለተቸገሩ ነው እንደዛ ያለው ዑመር ብሎናል። እንኳን ለመጻፍ ሊቸገሩ አምጣ ልጻፍልህ እያለው አልሰጡትም። ወረቀት ገና አልተሰጠው። እሳቸውማ ብለዋል። እሳቸው ብለዋል። ማስረጃ አነበብከው እኮ እዛው ጋር አንበበው። ሀዲሱን አታነበውም እንዴ? አንደኛ ደረጃ ለመጽሐፍ ተቸግረዋል ነብያችን ነው ያለው ዑመር ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ እኮ ስለተረዳቸው ነው። በቃል መናገር የለበትም ያለውን ብቻ ነገር ስለተረዳ ዑመር ያለው ሙሐመድ መጽሐፍ አቅቶታል ነው ያለው ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ ያለው ቁርአን አለን ነው። ገብቷል? ተጨማሪ ነው አይደል? ሐዲሱን የሚጽፉት እኮ እሳቸው ተጨማሪ ሐዲስ አያስፈልግም ማለት ነው። እናመሰግናለን። እሱንም እንደዛ እንቀበላለን። አያስፈልግም አይደለም። እዚህ ጋር አሁን እኮ ያረዳድ ጉዳይ ነው። አዳምጡ። ስለዚህ በደንብ አስተውሉ። እናንተ ያልተረዳችሁት ስላለ ነው። ገብቷል? ፕሊዝ አምጡ፣ ወደፊት እንዳትለያዩ ልጻፍላችሁ ሲል ብለዋል። ዑመር ያለው ምንድን ነው ያለው? ያላ መጽሐፍ አለን በቂያችን ነው ያለው። እሱ ስለተረዳቸውን ህመማቸው ስለገባው ህመሙ ስለሆነ ማስረጃ በዛ ሰዓት እንዳይቸግ እሱ ነው የተረዳው። ሙሐመድ መጽሐፍ እንደማይችል ተረድቼ ነው። እንደዛ ከሆነ እንዳንተ አባባል ከሆነ ጸሎት ያደረገበት ሙሐመድ ኢብን አባስን በደንብ ፐርፌክት ነው የተባለው ኢብን አባስ የዑመርን ያህል የመረዳት እንትን የለውም፣ የአይምሮ ዘገምተኛ ነው። ኢብን አባስ ቁርአንን በዋነኝነት ይፈስራልም የተባለው ኢብን አባስ የሙሐመድ እንደ ዑመር መረዳት ስለማይችል ነው። ወይኔ ነቢያችን ጽፎልን በሆነ ኖሮ ፕላስ ደግሞ በመካከላቸው ጠብና ጥላቻ ጭቅጭቅ ሲፈጠር ጭምር ሙሐመድ ተበሳይቶ ሂዱልኝ ብሎ እስኪጮህባቸው ድረስ መጽሐፍ ስላልቻለ ነው በመካከላቸው ጠብና ጥላቻ የተፈጠረው፣ ጭቅጭቅ የተፈጠረው። በደንብ አስተውል። እነኚህ ይጻፍ የሚሉት አካል የዑመርን ያህል መረዳት ስላልቻሉ ሰዎች ናቸው። አንደርስታንዲንጋቸው እኮ ይለያያል እኮ። አሁን መረጃ የምታመጣልን እንዴት ነው? ህመማቸውን ያልተረዳ አለ። ገብቶሃል አይደለ? ጎበዝ። አሁን መረጃ የምታመጣልን እነ ኢብን አባስ የሙሐመድ አጎት ልጆች ሙሐመድ መታመሙ መቸገሩን እንኳን መረዳት ስላልቻሉ ነው ወይኔ ጽፎልን በሆነ ኖሮ እያሉ ሲያዝኑ የነበረው።
መረጃውን አንጣልኝ ስላልተረዳን ነው ያሉበትን ወይንም ደግሞ ማለት አይጠበቅባቸውም እኮ ማለት ጭቅጭቅ እኮ ያለ ነው እንዴ? እና አንተ እኮ ኢየሱስን የካዱ የሉም እንዴ? ቴንኪው። ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይ ኢብን አባስ ነው? እዚህ ጋር መካድ ሳይሆን መተዛዘን ነው። መተዛዘን ነው። በጽኑ መታመናቸውን የተረዳ ስለሆነ ነው። ሰዎች ናቸው። ጭቅጭቅ ይኖራል፣ የካዱ አሉ። ኢየሱስን ጭቅጭቅ ይኖራል። በዚሁ አናሎጂ እንሂድና ሙሐመድን የካዱት አሉ ማለት ነው። ሲያዛቸው አልታዘዝም ያሉ እነ ኢብን አባስ ይሰጠው ሲሉ ያኛው ጀማ ደግሞ አይሰጥም ብለው ማለታቸው። ስለዚህ የካዱ አሉ፣ ትእዛዙን አልተቀበሉ አሉ። እናመሰግናለን። ቴንኪው። ሌሎች የምትጨምሩለት ካለ ሄዱ። እፎይ አንድ ነገር ልጨምርለት፣ በጣም ይቅርታ። ይሄ ልጅ የእሱን አረዳድ ከየት አግኝቶ ነው እንደዚህ ብሎ የተናገረው? የሐዲሱ አረዳድ እዛው ላይ ተቀምጧል። የአላህ መጽሐፍ ስላለን ብሎ ተናግሯል። ማነው? ዑመር ነው። አንተ ከየት ነው ያመጣው ይሄን አረዳድ? ማን ነገረ? ስለታመሙ ነው ብሎ ማን ነገረ? ስለማይችሉ ነው ብሎ ማን ነገረ? እስቲ ሞአንሳ ማይክን አንሳ። ነገራችን ላይ ዘግቶታል። ተጣልተዋል፣ ተጨቃጭቀዋል አለ። ጨርሶታል ኮንትኑ። ስለዚህ ከኢብን አባስ ወይም ከዑመር ከሁለት አንዱ ልክ ናቸው ማለት ነው። አንዴ ዩቱባችንን አሳይ ክርስቲያን፣ ዩቱባችንን አንዴ ዩቱብ ላይ ያላችሁ ሰዎች እንዴት ናችሁ? ዩቱብ እንዴት ነበር? ዩቱብ አይደለም ዩቱብ ማስትሬሽን ምናምን ከባድ ነው። ከቁርአን ጋር ምንድነው ከሐዲስ ጋር በተገናኘ ሰሞኑን ምንድነው ቁርአኒስት ናቸው፣ አንዳንዶች ደግሞ ሐዲስንም እንቀበላለን ይላሉና ጠብ አጋጥማቸው ልዩነት ተፈጠረ ማለት ነው። ይሄ ልዩነት በፊት ሳይሆን በፊትም ብቻ ሳይሆን አሁንም ያለ ነውና እቺን እናዳምጣት አንዴ። አሁን አጥልቻለሁ ብዬ አስባለሁ። ምንድነው ወንድሜ ታደላ ቁርአንን ሙሉ በሙሉ ይቀበላል። ሐዲስን ግን ከተፈጠረው ህግ ጋር ከተጋጨበት ከተፈጠረው ህግ የሚጋጭ ከሆነ ሐዲስን እንደማይቀበል አረጋግጦልኛል። አሁን እዚህ ላይ ተሳስቻለሁ? ምንም አልተሳሳትኩም። እንግዲያውስ ፋይናል ሪዛልቱ ልንገርህ። እንደዚህ አይነት እምነት ቀጥታ ከእስልምና ያስወጣል። አላውቅም ቁርአን ላይ እንደዛ የሚል ነገር የለም። ከእስልምና ያስወጣል። ተድላ ቁርአኒስት ሆነ ይመሸው። ታድላ አለ ቻሌንጅ ማድረግ ጀመረ። ታድላ እያለ ነው የሚጠራው ኡስታዙና ቁርአንን እቀበላለሁ ሐዲስን ግን አልቀበልም አይነት ነገር ሲናገር መብላላት ጀመሩ። ዋሃብዮች ቁርአንና ሐዲስ የሚቀበሉ ዋሃብዮች መብላላት ጀመሩ፣ ተጣሉ። በጣም ትልቅ ጠብ ነው። ቪዲዮን ቆይ ልክልህና ሞር ትሰራበታለህ። ከዛ ጠብ መጣና የቁርአኒስት ጀማው ይሰበሰባል። ቆይ ብራይትነስ ልጨምረው። ተርላ ጀማው ወደ ጀማው ሰብሰብ ይላል። የቁርአኒስት ይሄኛው ቁርአኒስት ታውቀዋለህ ብዬ አስባለሁ። ማን ነበር የሚባለው? አብዱል ጀሊላ። የቁርአኒስት ጀማ ይሰበሰባል። ትናንት ወዲያ ቪዲዮ ሰርቼበታለሁ። እንደው ከፎይ ቀድመን አንተን ነው ምንሰካልህ ብሎታል አንዱ በውስጥ እና ፖስት ታይቼው አንተ ጠማማ ከፎይ ቀድመን አንተን ነው ስናገኝ ምንሰካልህ ከሱ ተሻለ ምናምን ብሎ እና ቤቱታ እያቀረቡ ነው። ቁርአኒስት ጀማው ሰብሰብ ባለና ከዛ ወጣው። አሁን ነው ባይዚ አሁን ላይቭ ላይ ያለ ነው ይሄ ውይይት ማለት ነው። እነሱ ነው ላሰማችሁ። በግድ አስገቡንና መነጋገር ጀመር። እንግዲህ አሁን ፖስት አደርገዋለሁ። ይሄ ጃ የሚባለው ልጅ አንደኛ ልጅ ነው፣ ይሄውም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛሁ ቁርአኒስቶች የቁርአኒስት ጀማ ምን አለ? ግብረ ሰዶሞች ጋር ሆነው እያጠቁን ነው፣ አታክ እያደረጉን ነው። እኛ የተናገርነውን ጓረ ቴንኪው ደገምት አድርገናል። ትንሽ በደንብ አስተውሉ። ከዚህ በፊት ነግረናችሁ ነበር። የዋብያ ኡስታዞች ቲክቶክ ላይ የሚሰሩት ከግብረ ሰዶሞች ጋር ነው። ደጋግመን ነግረናችሁ ነበር። አሁን ለመፍረሳቸው ምክንያት አንዱ እሱ ነው። ባይዘይ
ያኔ አስቀድመን ስንነግራቸው የነበረው ገና መዓት መከራ ዞባቸው ይመጣል። አሁን ኢቨን የግብረ ሰዶሚያን ደጋፊዎቹ ጀማ እነኞቹን ቁርአኑ ያለውን እንላለን ሐዲሱ ያለውን እንላለን የሚሉና አቡ አብደላ አሉ አይደል? እነሱን በማን ነው እያሰደቧቸው ያሉት? በግብረ ሰዶሚያኖቹ ናቸው እያሰደቧቸው ያሉት። ኡስታዞቹ ከነኛ ጋር ተመሻይተው ኤቴስትነን ካሉ ግብረ ሰዶምነን ካሉ ከነሱ ጋር ተስማምተው ነው እነኚዎቹን ጀማ እያሰደቡ ያሉት። ይሄ ሄዶ 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 መጨረሻ ላይ እርስ በርስ እንዲህ ያገዳድላችኋል። ለምን መሰላችሁ? እንደምላችሁ እና አሊ ሱናን አናሳይ 4066 ላይ ወይም 65ም እንደዚህ ስታዋቸው እንዳለ 70 ላይም 47 እነኚህ ሃይማኖቱን የቀየረና እንደገና ደግሞ ኤቲስት የሆነን ቀጥታ እሳት ነው የለቀቁባቸው። ከኤቲስት ጋር አብሮ መስራት በፍጹም አይቻልም እንደ እስልምና ሕግ። ኤቲስት እንዲኖርም ደግሞ አይፈቀድለትም። ሱራ 9:5 ከወረደ በኋላ ጣዖት አምላኪያኖቹ እንዲኖሩ አልተፈቀደም፣ አይቻልም። እንኳን አብሮ መስራት ማለት ነው። ክርስቲያንና አይሁዶች በጂዚያ ሊታለፉ ይችላሉ፣ በዛው በመከራ ውስጥ ሆነው እና ይህንን ማያውቁ ወይም ተዊል እንትን እያደረጉ ቁርአኑን ክደው ነው ከኤቴስትና ከግብረ ሰዶሚያን ጋር አብረው የሚሰሩት ኡስታዞቻቸው። ማርክ ማይ ወርድ ይሄንን የሚቃወሙ ሌሎች ኡስታዞችም ሆነ ወይን አሁን ያሉትም ይመጣሉ። ከኤቴስት ጋር አብሮ መስራት ከግብረ ሰዶሚያን ጋር አብሮ መስራት ይቻላል ወይ? ኤቴስቶችንና ግብረ ሰዶሚያችን ገንዘብ ከፍሎ ኡስታዝን ማሰደብ ይቻላል ወይ? አይቻልም ብለው የሚመጡ ይኖራሉ። አሁን የተድላም አንድ ሁለት የሞካክረውታል። እሱኑ ነገር መሰለኝ። ቀጥል። ሶሪ ረጅም ሰዓት አርኩኝ። ድጋሚ ላሰማችሁ፣ በደንብ አስተውላችሁ ስሙት። ለምን ቁርአኒስት ወንክ ብለው ሲተቹት ነበርና ከዛ እዚህ ቤት መጡ ነው ደግሞ ያለፈውን ኮንቨርሴሽን የሚደቅሙ ማለት ነው። እና አዳምጦት በደንብ። አንደኛ ልጅ ነው፣ የህይወትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን። ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩም አላህ ኸይር እያለ እየሰማ እኔ ደግሞ ይሄ ነገር አልገባኝም። እኔ እንደዚህ አይነት አቋም ሳራምር ነው የነበርኩት። ስለዚህ አታስጨንቁኝ፣ እኔ በቃ አልቀበልም ካልኩ አልቀበልም ነው እያል ምን ልጅ የሚሳደበውን ሰው ወንድ ልጅ እንዲህ ላድርግ እያለ የሚናገረውን ሰው አክሴፕት አድርጉ። እሺ ሀሳቡ አይቲን ገብቷቸዋል ብዬ አስባለሁ። ልዩነቱ በመሐመድ ጊዜ ብቻ ሳይሆን አሁንም እየተፈጣፈጡበት እያለፈ አይደለም። ዛሬ ነው ይሄ። አሁን እፎይ ውይይት ገብቶ እያለ የነበረ ኮንቨርሴሽን ነው እና ይሄ ልዩነት ቁርአኒስት ነኝ አይ ሐዲስን መቀበል አለብን ግዴታ ነው፣ ሐዲስን ካልተቀበል ትከፍራለህ ምናምን የሚለው ጭቅጭቅ አሁንም ድረስ ያለ ነው ለማለት ነው። እግዚአብሔር ይስጥልኝ። ያ እነኚህ ሰዎች እያሳዘኑ ይመጡ እኮ በቃ ምንም እረፍት አጡ እኮ፣ ሰላማቸው ተበጠበጠ። በቃ የሆነ እንትንማ እኮ አለው እኮ ለኦርቶዶክሶች መጫወቻ ያደረጉን ያለውን ዛሬ ቪዲዮ ሰርችበታለሁ። ሜይ ቢ ክርስቲያን አሳያቸው ሰብሰብ አድርጌ አስቀምጬላቸዋለሁ። 2018 ብጥብጣቸውን ለወደፊት ይጠቅማቸዋል በሚል ለኦርቶዶክሶች መጫወቻ ያደረጉን እስኪሉ ድረስ ማለት ነው። ጥባጥቤ እንዲህ ነው የተጫወትንባቸው 2018 እንዲህ ጥባጥቤ ማለት ነው። 2018 እንዲህ ጥባጥቤ የተጫወትንባቸው እስከ ዛሬ ድረስ ለሰሯት ፖለቲካ እያንዳንዷ ዋጋ ያስከፈልናቸው። አሁን እኛ ስራችንን ጨርሰናል። ኦልሞስት